ሁሌም አመት እየተጠበቀ ግፍ ይፈጸምባቸዋል። ጾማቸውን እያዋሉ በጥይት ያፈጥራሉ ወሎ ላይ ያሉ ሙስሊሞች። ይሄ ደግሞ እየተደረገባቸው ያለው ሙስሊም በመሆናቸው ብቻና ብቻ ነው። ወማ ነቀሙ ሚንሁም ኢላ አን የቁሉ ረቡና አላህ፣ ጌታችን አምላካችን አላህ ነው ስላሉ ብቻ ነው። በጾም አንጀታቸው በጾም ውለው ጥይት እየጠጡ ነው ያሉት። ሆስፒታል ገብተው ተኝተው ደማቸው እየፈሰሰ ያሉትም እርዳታ እያገኙ አይደለም። መንገድ ዝግ ነው። ስለዚህ ለነዚህ ለወሎ ህዝቦች ሙስሊሞች ድምጽ ልንሆናቸው ይገባል። እዛ ቦታ ላይ እየተፈጸመባቸው ያለው አንድ የሌላ እምነት ተከታይ እዛ አካባቢ የሚኖር የለም። ሁሉም በአጠቃላይ 100% በሚባለው ሙስሊሞች ናቸው። ስለዚህ ይሁዳ ፍልስጤሞች ላይ ረመዳን እየጠበቁ ያንን ግፍ ያደርሳሉ። የወሎ ህዝብ ላይ ደግሞ እንደዚህ አይነት ግፍ እየተፈጸመ ነው። ሁላችንም ድምጽ ልንሆንላቸው ይገባል፣ ልናስቆማቸው ይገባል። ይሄው ነው ገበያው።